የዝድ ሳቄታ ቤተሰቦች በሙሉ ላይክ እና ሰብስክራይብ ሼር እንድታደርጉልኝ በትህትና ይጠይቃቸዋለሁ። የእናንተ ላይክ የእናንተ ሰብስክራይብ ሼር ለኔ እጅግኑ ያስፈልገኛል። እናንተን አይጎዳችሁም፣ እኔን ግን እህታችሁን ይጠቅመኛል። ሁላችሁም እየገባችሁ ላይክ ሰብስክራይብ ሼር እንድታረጉልኝ ይጠይቃቸዋለሁ። ዛሬ የቦታውን ማማር የአካባቢውን ሽታ አሸተሽ እንዴ እንዳትሉኝ፣ እናንተው አይታችሁ ትፈርዳላችሁ። አካባቢውን ላደንቅ አይደለም የመጣሁት፣ ግን እንደ ድንገት አለፈሰል አካባቢውን ደግሞ ሳላደንቅ ማለፌ ያስጠይቀኛል በማለት ነው እንጂ ሁላችሁም ሄዳችሁ የምትጎበኙት የምትጫወቱበት የምትቦርቁበት በነፃነት አካባቢ ነው። የሚገርም ነው። ይህ የት አካባቢ ይሁን? ወራቤ ከተማ ስልጤ ዝሆን እንደሚታወቀው ለየት የሚያደርጋት ነገር አለ። አሁን ይሄንን ላብራራ አይደለም የመጣሁት፣ በጣም ደስ የሚል ነገር ላካፍላችሁ ነው የመጣሁት። ይሄም የእናትና የልጅ ደስ የሚል ጨዋታ ልነግራችሁ ነው። ደስ አይልም? በጣም የሚያሳዝን ነው በመሀል ግን ሆኖም እስኪ ልንገራችሁ፣ አንድ ልበላችሁ። እናትነት መታደል ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዝዱ ሳቄታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን አላችሁ? በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሁላችሁንም ብያለው። ሁላችሁም ለምትከታተሉኝ ሁሉ ከልብ አመሰግናለሁ። ጀዛኩሙላ ኸይረን። እንዲሁም ለምትቀላቀሉኝ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በትህትና ይጠይቃችኋለሁ። ገባ ገባ በሉ። እናንተን አይጎዳችሁም። እንደሚታወቀው ለእኛ ግን ጥቅም አላት። አንድም ላይክ ብትሆን ሰብስክራይብ ጥቅም አላት። እስኪ አበረታቱን። እንደናንተው የመዳም ቅመም ነን። እርስ በራሳችን እንደጋገፍ ባይ ነኝ። እኔም እደግፋችኋለሁ እናንተም ትደግፉኛላችሁ ብዬም ተስፋ አረጋለሁ። ዛሬ ምን አመጣሽ? በሚያምር ቦታ በሚደንቅ ቦታ በአካባቢው በኖርኩኝ በሚባል ቦታ ምን አመጣሽ? ምንስ ብቅ አደረገሽ? ዝድ ሳቄታ ዩቱብ በቪዲዮ ዛሬ ብቅ ብላላችኋለች። የሚገርም ነገር ልነግራችሁ ነው። እናት ስደት ላይ ናት ይላል። እናት ስደት ሆና የ5 ዓመት ህፃን ልጅ ጥላ ነው የመጣችው። ያኔ የ5 ዓመት ሆኖት አይደለም፣ አሁን ላይ ነው 5 ዓመት የሆነው። አሁን ላይ 5 ዓመት ሆኖታል። ልጇም በደስታ ቦርቆ አሳድጎላታል። አልሐምዱሊላ። ያው ከአላህ በታች አባቱ ባለቤቷ ማለት ነው። እንዲሁም አክስቱ፣ የልጅ አክስት፣ የአባት እህት ማለት ነው። በጣም ደስ በሚል ሁኔታ አሳድገዋለች ተንከባክባ፣ እንደ ልጇ እንደወለደችው ልጇ አድርገዋ ያው አሳድገዋለች። እናት ነች አይደል? እናት ነች። አሳዳጊም እኮ እናት ነው መቼም። የወለደ ብቻ ያጠባ ብቻ አይደለም እናት የሚባለው፣ ያሳደገም እናት ናት። በጣም ለየት የሚያደርገው ነገር ለእኔ ልጅ 2 እናት አለው። 2 እናት አለው። ታድሏል አይደል? አላህ ያድለን፣ ከስደት ነጃ ይበለን። እኔ የምነግራችሁ ነገር ምናልባትም የሚገርም ሊሆን ይችላል። ማመን አለማመንም የእናንተ ምርጫ ነው። እኔም አላመንኩም ነበረ። ይሄስ የሚታመን ነው ወይ? አይታመንም። በጣም አጂብ የሚያስብል ነገር አንድ ነገር ላጫውታችሁ። በጣም ደስ በሚል ሁኔታ እንዳልኳችሁ አሳድገዋለች አክስቱ፣ አባቱ ከአላህ በታች እንዲሁም ጎረቤቶቼ በጣም ድንቅ ሰዎች ናቸው። በቃ ምን ብዬ ልንገራችሁ? ጎረቤት ምርጥ ጎረቤት አላህ ይወፍቃችሁ። እኛም ብንኖር እናት ብቻዋ አታሳድግም፣ ጎረቤትም ተሰብስቦ ነው የሚያሳድገው። ግን ያው እናት በአሁኑ ጊዜ ስደት ነው የጨረሰን። እኛ ልጆቻችን የሚያሳድጉልን ወይ እህታችን ወይንም ቤተሰብ እናት አባት በቃ
ግን የኔን ልጅ ለየት የሚያደርገው ነገር ቢኖር አባቱ ነው የሚያሳድገው። አባቱ ለልጁ ብሎ ወይንም ደግሞ ለጎረቤት ልጅም ብሎ ምንም ያደርጋል፣ ምንም ያደርጋል። በቃ ልነግራችሁ አልችልም። ምናልባትም ምስቱ ስደት ላይ ናት። ያው አንቺው ስደት ነሽ። ልጅሽን እንዴትም ብሎ ተንከባክቦ ማሳደግ አያቅተውም ልትሉ ትችላላችሁ። የኔ ስደት ለአባቱ የጠቀመው ነገር ያለ አይመስለኝም። እርግጠኛ ሆኜ የምነግራችሁ ነገር ቢኖር እዛም ብኖር ኬትም ብሎ በደስታ እንደሚያሳድገው እርግጠኛ ነኝ። ለምን? ለልጅ ያለውን ነገር ስለማውቅ ማለት ነው። እኔ ስደት በመሆኔ የተጠቀመው ነገር ቢኖር ምናልባትም ጥንካሬውን ተጠቅሟል ማለት ይቻላለሁ። የእናትነትን ፋንታ ወስደው አክስት፣ እህትና ወንድም ልጅውና ያኔ ምንድን ነው የሚባለው? ተምታታብኝ። እናንተው ለይታችሁ ወቁት ማለት ነው። አባቱም እንደዛው እንደ ልጄ መታደል በቃ ታድያለሁ ማለት ይቻላል። በነገራችን ላይ ይህን ነገር ለእናንተ አወራዋችሁ እንጂ ለባለቤቴ አንድም ቀን ታድያለሁ እኔ። ምክንያቱም አታስጨንቀኝም፣ አታስቸግረኝም እንደ ሌሎቹ በቃ ምናምን ብዬ አላውቅም። አውቄ ማለት ነው። ለምን መሰላችሁ ታድያለሁ ያልኳችሁ? በዚህ ዘመን ባል ለሚስቱ ስደት ላካት ማለት በቃ መታደል ነው። በየጊዜው አላቅሽም ለዚህ ነገር ነው ተቆጥሮ የማያልቅ ነገር ነው የሚመጣው። የኔ ባለቤት ግን አላህ በሚያውቀው አንድም ቀን ይህንን ብር ስጭኝ በቃ ላክልኝ አፉን አውጥቶ አንድም ቀን ብሎኝ አያውቅም። አልሐምዱሊላህ ልጄ ይማራል፣ ይቀራል። በጣም ደስተኛ ነው። እናም ከዕለታት አንድ ቀን አክስት ገጠር ትሄዳለች። ገጠርም የሄደችው ትታው ለመሄድ ፈልጋ አይደለም። አክስቱም ጀዛዋን አላህ ይክፈላት። ጎረቤቶችም ደግሞ ሳላደንቃቸውና ሳላከብራቸው አላህ ጀዛቸውን ይክፈላቸው ሳልል ማለፍ አልፈልግም። እነሱ ናቸው ዋናው 100% ማለት ነው። እና ወንድሟ ታሞ ገጠር ሄዳ ለመምጣት ለአባቱ ሰታ ትሄዳለች። እንደ ድንገት ማለት ነው። ሄዳ ስታየው የታመመው ወንድሟ እንድትመለስ የሚያስችል አይነበረም። ላዝም ማደር ነበረባት፣ እዛው መሆን ነበረባት። የነበረበት ሁኔታ ያኔ ጥሩ አልነበረም። እና ለወንድሟ ደውላ አራ ወንድም ዳህና አይደለም፣ ስለዚህ አልመጣም ስትለው ችግር የለውም አትምጪ ይደሪ ይላታል። ልጁንም በጊዜ አባት ቤቱን ገብቶ ስራውን ትቶ ስራውን በቃ ያለውን አማራጭ ምንድን ነው? ለልጁ ብሎ ቤቱን መግባት ነበረ፣ ግዴታ ነው። በቃ ቤት ይገባና ልጁን ያስተኛል፣ እራሱም ይተኛል። ሰዓቱ ሄዷል። አባት ምንም ቢንከባከበው ምንም የፈለገውን ነገር ቢያደርግለት የሆነ ጎደሎነት አለው አይደል? ምንም ጀግና አባት ቢሆን ማለት ነው የእናትን እኔ እንጃ 50%ንም አይወስድም። በተለይ የእናትን ተውትና የሴት ልጅን ከመቶ 50%ቱን ምናልባት ከተሰጠው ነው እሱንም ማለት ነው። ይህ ድንቅ አባት በተኛበት ሊነጋ ያለ ነግቷል። ልጅ አሞታል። አባት ግን ተኝቷል። የሚያውቀው ነገር የለም። የ5 ዓመቱ ህፃን እዛም እዚህም ይንከባለላል። ለምን? ቁርጠት፣ ሙቀት፣ በቃ ምን አለፋችሁ በጣም ይታመማል። ቀና ብሎ ሳያው አባቱን ተኝቷል። እንቅልፍ ወስዶታል። ሰዓቱ ግን ሄዷል። ቢያንስ 1 ሰዓት ከጠዋቱ ተብያለሁ። እኔ በቦታው አልነበርኩኝ እና 1 ሰዓት ስለሆነ ከፍቶ መውጣት አለበት። ሌላም ጊዜ ሰዓቱ ሲረፍት ከፍቶ ወጥቶ ጎረቤት ይዞራል፣ ይጫወታል። ደስተኛ ናቸው። ካልመጣ ምናልባት ጎረቤቶች ራሳቸው ይጠሩታል። ለምንድን ነው ያልተነሳኸው? ለምንድን ነው ቤታችን ያልመጣኸው? ይሉታል። ጎረቤት ልጆች አሉ በነገራችን ላይ
እናም ከፍቶ ይወጣል። አባትም ደግሞ እንደ ሌላ ጊዜ ነው ብሎ ቀና ብሎ አይቶት ተመልሶ ይተኛል። ለምን ጎረቤቶች በጣም ምርጥ ጎረቤቶቼ ስለሆኑ ማለት ነው። እነሱ ጋር ነው የሚሄደው፣ ሌላ ቦታ አይሄድም። ህመሙን ግን አላወቀለትም። ልጅ አባተው የተኛ መስሎት ነው ያልቀሰቀሰው፣ ህመሙንም ያልተናገረው። ለአባቱ አዝኖ ይገርማል አይደል? ማመን ያቅታል። እኔ ራሱ ማመን ያቃተኝ ወላሂ ስሙ ወላሂ በቃል ምንም ላምን አልቻልኩም። ከዛ ጎረቤት ሄዶ እናት እማሚ ልጆት የት ነው የሄደችው? ተኝታለች፣ አልተነሳችም። ምን ነው ሪቦሃል ይሉታል። አረ አራበኝም ፈልጊያት ነበረ። ለምን ልጄ ለምንድን ነው የፈለግካት? እኔ ይቀሰቅስልሃለሁ ይሉታል እናት አትቀሰቅሻት፣ አትቀሰቅሷት፣ አንቱ ነው የሚባሉት። አትቀሰቅሳት፣ ስትነሳ ይደርሳል፣ ችግር የለውም፣ እዚሁ በረንዳ ላይ ቁጭ ብዬ ይጠብቃታለሁ ይላል ልጅ የ5 ዓመት ህፃን። አሁን ተረጋግቼ ቲቶኝ ነው የማወራችሁ። በሳቱ ስሜታዊ ያደርጎኝ ነበረ። ያው የልጅ ነገር በጣም ያሳዝናል አይደል? በተለይ ስደት ላይ ሆነን እናት አላቅም ብቻ እናት የሆናችሁ ታውቁታላችሁ ስሜቱን ማለት ነው። አሁን ግን አልሐምዱሊላህ ሁሉን ነገር ትቼዋለሁ። እስኪ ላጋራችሁ በሚለው ነው የመጣሁት እና ስትሰሙት ድንቅ በቃ ድንቅ እንዲሆንባችሁ ነው የምፈልገው። በቃ አላቅም በቃ